ባሻይ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሽ ፎቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? ኧረ ወያኔ ከእንቁላሉ ነው ማስቀረት አለብን። ለገደሽ አዶፊዝም እኮ አይመለስልን። ኧረ ከእንቁላሉ ነው ጀማ። እሱስ ብሎ ነበር ጨዋታው ቀላል ነው፣ ከሜዳው ሲገባው የሆነው ሌላ ነው። ትልቁ ተጋድሎ ኤምሬትስ ነው ያለው። ያም ይሄም ሲያማው አያገባም ብሎ በአሲስትና በጎል መጣ ተጋግሎ። ቼላው ላይ ታየ የቪክተር ተጋድሎ። ነርስ ያ ፓስታ እግር አገዳ አቋም መቶ ሰላም የነበረውን ጨዋታ በጥብጦ የመጨረሻውን ደቂቃ እንድንጨነቅ አድርጎን ቢሆንም ግን አሸንፈን ወጥተናል ማለት ነው። በዚህ ጨዋታ ግን ምን ያክል ቀብጠሻል ካላችሁኝ ማለት ነው ፎፋናና ቻሎባ በቃ የሆነ ኦንጎል ፈልጌ ነበር በቃ እንዲቀብረር ብዬ በቃ ዙቢ ካገባው በኋላ ማለት ዝም ብለው አንድ ወንጎል ምናምን ብዬ ተንቀባረሬ ነበር። እድሜ ለዛ ድሮም የዛ ሰፈር ልጅ ሆኖ እኔ ምንም ጤንነት የለውም ገብቶ ድምጥ ማቆም አጠፋው በቃ ጨዋታው እንዲጋጋል አደረገው። ለማንኛውም ይሄ እንደተጋጋለ እንደዚህ እንደደራ እንዳማረበት ይሄ ጨዋታ ወደኛ ሜዳ ወደ ኤምሬትስ ሄዷል ማለት ነው። እዛ ላይ ደግሞ ሌላ 3 ነጥብ ይዘን አረጋግጠን ወደ ዋንጫ እናልፋለን ማለት ነው። ገነርሰ እንዳፈሩ ቀጣይ ላይ ደግሞ ድምጥ ማጡ ነው የሚጠፋው። በነገራችን ላይ ቼልሲ አጥቂ ያስገብቶ ነበር መጀመሪያ ላይ ጋይስ። ማን በሉት ማን አላውቅም፣ የሆነ ግልጅ ግን ገብቶ ነበር። ገብቶ ነው ማነው ግን ይህን ጨዋታ ላያችሁ ወላሂ የቼልሲ ምርጥ ተጋጣሚያችን 3-2 አለቀ። አርሰናል ትንሽ ራቁ ሲል ቼልሲ እየተጠጋ አረ ቢስሚላ ዛሬ የሚገርም ጨዋታ አየን። ለካ አርሰናል ቤት እንዳለ የክንፍ ተጫዋቾች አሪፍ ጎል ያላቸው ለካ እኛ ረጅም ዓመት ያለ አጥቂ ስለተጫወትን ለአጥቂ ያለ አይደለም የሚመቻቸው ስለማንጫወት እንጂ ዛሬ አንዴ ዋይት አሲስት ቢያደርግለት ተሟሙቶ አገባው። አንድ ጎል አንድ አሲስት። ምርጥ ጨዋታ የዛሬ ጨዋታ ያመለጠ የበረራ ትኬት ወሬ ስትቀድ እንዳመለጠ ቁጠረው ብራዘር፣ ወሬ ስትቀድ እንዳመለጠ ቁጠረው። ቼልሲ ምርጥ ተሸናፊ ማለት ነው። ወላሂ ጽድት ያለ ጨዋታ አየን። መከላከል የለ እስከ 90 ደቂቃ ስቶፕሽ ታይም ድረስ ሁሉም ልክ ሊያልቅ አይመስላችሁ። ሳንቼዝም የቼልሲም ተከላካይ ሲዘናጋ ነበር። እኔ ግራን የገባኝ እነሱ እየመሩ ይመስላቸው። ጽድት ያለ ጨዋታ አይተናል። ማርቲን ዙቢሜንዲ ቢስሚ አስደነሰን፣ እነሱንም አስደነሳቸው። እንዴ ለያገባው ለምን አሰቃያችሁ እንደዛ? በደንብ ኮፒ ሊንክ አድርግ አይተኛ እኔ ሰውየው እኔ ከሮብ አሰልጣኛቸው ቼልሲ አሰልጣኝ እኔ ሮብ ቀለል ያለ ጨዋታ እናረጋለን ምናምን ሲለፈልፍ ነበር። እኔ አርሰናል ስለመሆኑም የነገሩት አልመሰለኝም። አያውቀውም መሰለኝ ቲሙንም። የፕሪሚየር ሊግ ላይ እኮ አንደኛ ደረጃ ላይ ያለ ቲም መሆኑን ይረሷል። እኔ እንደሚለጠልጣችሁ በደንብ እርግጠኛ ነበርኩኝ። ጋርናቾ ወደ ጨዋታ ይመልሳችኋል፣ ግን ምንም ነገር ሊቀይሯቸው እንደ አርሰናል አንተ እግዚአብሔርን የማይታሰብ ነገር ነው። በጣም እርግጠኛ ነበርኩኝ እንደማታሸንፉ። እንዴ አንተ ስቲል ቼልሲ ማለት ነው በቀጣይ የማለፍ ቻንስ በደንብ ነው ያለው። በእነሱ ሜዳ ነው ችግሩ እኮ አሁን የሆነ በእነሱ ሜዳ ነው። የዛኔ ጠንካራችሁ ትመጣላችሁ፣ ተሻሽላችሁ ትመጣላችሁ። ምን መለከተ ይሆናል። ኬፓ እንደገገመ ዛሬ መቼ ገግሞ ያውቃል? ዙቢሜንዲ ያገባውስ ግብ ሳልናገር እንዴት ነው ማልፈው? እሱን ጎል ራሱ እስከዚህ ሰዓት አምስተን ራሱ በቃ ሁለት ነገር ልናገር። በመጀመሪያ ማለት ነው ቀሽም ናቸው የቼልሲ ደጋፊዎች። እግዚአብሔርን እዛ ለንደን ያሉት የቼልሲ ደጋፊዎች የመጨረሻ ቀሽም ደጋፊ ነው ያለው። የመጨረሻ ምንም ህብረት የሌለው ቀሽም ደጋፊ ነው ያለው። ለምን ይሄን አልክ ካላችሁኝ እንቃወም ተቃውሞ ምናምን ሲላል ነበር። ለምንድን ነው ስቴዲየም የሚገባው? ለምንድን ነው የሚገባው? ዛሬ ሮቤል ምን አለ ትለኛለህ? ሁሌም አንድ ተጫዋች የቼልሲ አልተጎዳም። ልንገር አንድ ፓልመርም አልተጎዳም፣ ዴላፕም ሪስ ጄምስ አንድ የተጎዳ ተጫዋች የለም። ተጎዳ ብሎ የሚያስወሩት ሌላ ታሪክ ነው። አንድ የተጎዳ ተጫዋች የለም። ታዩታላችሁ ቅዳሜ ወይ እሑድ ጨዋታ ላይ ሲገቡ። ለምንድን ነው ያላስገቧቸው? የሚፈልጉትን አይነት አሰልጣኝ አግኝተዋል። ስኳድ እንደፈለጉ ሮቴት ያደርጋሉ። መሸጥ ያለባቸውን ተጫዋቾች ያሸጣሉ ምናምን። እንደዛ ነው የሚያደርጉት። ምን አለ ትለኛለህ? አንድ ተጫዋች አልተጎዳም። አንድ ተጫዋች። ሌላው ደግሞ እዚህ የመጣችሁ ቲክቶክ ኮመንት ላይ ሳንቼዝ ይችላል፣ ሳንቼዝ በእግሩ መጫወት ይችላል። እኔ ባለፈው ምንድን ነው ያልኩት? ለሊያም ሮሴኒዮ አጫወት፣ ለዚህ ሰውዬ አጫወት አይሆንም። በቃ ሳንቼዝ አይሆንም። ለዚህ ሰው ያጮት ጭራሽ የማይሆኑ ሰው ሳንቼዝ ነው ብዬ ስናገር መታችሁ ብዙ ነገር አወራችሁ ኮመንት ላይ። ይሄው እኔ ይኸውላችሁ አንድ ነገር እንድታውቁ የምፈልገው ኳስን ዝም ብለን እንደዚህ ብላችሁ አትዩ። በቃ ዝም ብላችሁ አትዩ። ኳስን የሚሰራውን ስራ እዩት። ሳንቼዝ ፒን ተደርጎ እሱ ፕረስ ከተደረገ ምንም የሚያውቀው ነገር የለም። ጭራሽ ሙሉ ጨዋታውን የሚበላሽበት 2 ጎል ነው የሰጣቸው ዛሬ። 2 ጎል ጊፍት ነው የሰጣቸው። 2 ጎል 1 ጎል እኮ አይደለም። ኮርናው ኳስ ላይ መውጣት የሚችለውን ኳስ ያለ ቦታው ቆሙ። እሺ ኮርናው ያጋጥማል ሊግባበት
ምን ማለት ነው? ያ ኳስ ማይነስ የተደረገ ኳስ ጭራሽ እኛን ወደ ጨዋታ የሚመልሰንን ዛሬ ጋርናቾ 2 ጎል እኮ አግብቷል። አስቧል። ወደ ጨዋታ የሚመልሰንን እንትን በዚህ ምክንያት ተበላሽቶብናል። ሌላው አንድ ደና ፓስ አያደርግም። ምክንያቱም ወደሱ ኳስ ይመልሳሉ። አሰልጣኙ አጫወቱ ነው፣ ምንም ማድረግ አይቻልም። አሰልጣኙ አጫወቱ እስከሆነ ድረስ ምንም ማድረግ አይቻልም። እንደውም እኔ የምሬን ነው የምነግራችሁ፣ በጣም ታግሏል ቼልሲዎች። ኤንዞ ፈርናንዴዝ እናቴን ትችላል። ሙሉ ጨዋታ ብቻውን የተጫወተው ኢስቴቮ በቃ ሙሉ ጨዋታ በተለይ ኤንዞ ብቻውን መሀል ሜዳ ላይ ምንም እውነት ካይሴዶ ብትል ማን ብትል ከደሞዛቸውም ቢሆን መቆረጥ አለበት። ከዚህ በኋላ ማንም ሰው በዲሲፕሊን ምክንያት ከቼልሲ መቅረት የለበት። ኩኩሬላ ጨዋታ ተደራርቦበት ምን ያርግ? እኔ በጣም ነው እየበሸኩ ያለሁት የምር። ደጋፊው ግን የመጨረሻ ቀሽም የሆነ ደጋፊ ነው ያለው ለንደን ውስጥ የሚኖረው። እግዚአብሔርነቴን ነው የምነግራችሁ። ማንዬ በአንድ ምሽት 2 ደስታ ይወለ፣ አንድ ለቪክቶሪዮ ኬሬሽ፣ ሌላኛው ደግሞ ለክለቤ እናቴን አንተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው አርሰናል ምን ማለት እንደሆነ ይኸውልህ አስተማርኩልህ። የሃንግማን ደጋፊ ይኸውልህ ምን ማለት እንደሆነ የችለው ደጋፊ አስተማርኩልህ። ይኸውልህ ሳታውቁ ሰው አትናቁ። አርሰናልን አያውቅም አስተምሩት። ይኸውላችሁ አርሰናል ማለት ይሄ ነው። በሜዳና በደጋፊ ፊት መጥቶ ይልበልባል። እድሜ ልኩን ቼላውን ሲለበልብ የኖረ ቡድን ነው በለው። ይኸውልህ እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ንገርልኝ። ይኸውልህ የቼላው ደጋፊ ስለማያውቅ አፉ ብለናል። በቃ ኦፊሻሊ ነው የምነግርህ። ምን አይነት ቲም ነው! ዋው! ይሄ ጨዋታ እጅግ ወሳኝ ነበረ። ጀማው ከሜዳችን ውጪ ነው ያደረግነው። 3 ነጥብ ያስፈልገናል። ቀብረር ብለን ቀጥ ያው ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው። ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋገጥንበት ስቴትመንት የመታንበት ጨዋታ ነውና እንችላለን። ጀማው እንችላለን። ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ያረጋገጥነው፣ ሜዳችን ላይ እንዳይመስል። ሜዳ ላይ ናና ሞክረኝ። ስንት ጨዋታ ሆነኛል አይደለም አንተ ማንንም አላሸነፈኝም። እንችላለን ጀማው ቀማ አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጮት አይቻልም። ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ማ ጋርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽ እኮ። ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበር እኮ ማን። እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ። ቶማስ ፓርቴን ለየት ያለ 6 ቁጥር ነው ዙቢሜንዲ ማን፣ ለየት ያለ ማን። ለዚህ ሴሌብሬሽን ብቻ ነው ያመጣነው እኮ ለዚህ ሴሌብሬሽን። ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ። ገባሽ አይደል? አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች። እንትና ስለተጎዳ ስላልነበረ ምናምን 7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው። ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ማለት ኤሚሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ። ገባሽ አይደል? ያለቀ ታይ ነበርኩ መሆን የነበረት ያለቀ ታይ ማለት we are the gunners ነው። እግሬን ጠቢ